የኢትዮጵያ የሙዚቃ ንጉሥ ተብሎ በሚጠራው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዙሪያ የተሰማው ዜና ከቀላል የወንጀል ድርጊት ይልቅ ጥልቅ ፖለቲካዊና ስነ-ልቦናዊ አንደምታ ያለው ክስተት ሆኖ አልፏል። በሲኤምሲ አካባቢ የሚገኘው የአርቲስቱ ስቱዲዮ መዘረፉን ተከትሎ በአሁኑ ወቅት የቅርብ ጓደኞቹንና የሙያ ባልደረቦቹን ጨምሮ የታሳሪዎች ቁጥር 7 መድረሱ ጉዳዩን ከመደበኛ የዘረፋ ምርመራ አውጥቶ ወደ ክብረ ጥበብ ማጥቃት ደረጃ እንዲሸጋገር አድርጎታል። ሚያዝያ 15 ቀን ምሽት 3 ሰዓት ገደማ በስቱዲዮው ላይ የተፈጸመው ጥቃት ወንጀለኞቹ በገመድ 5ኛ ፎቅ ድረስ ለመውጣት ያደረጉትን ሙከራና ስቱዲዮውን ሰብረው በመግባት የፈጸሙት ድብደባ ድርጊት ታቅዶበት የተፈጸመ መሆኑን ያሳያል። በኋላም ጠባቂዎቹ ከመታሰራቸውም በላይ ላፕቶፖችንና ስፒከሮችን ከመውሰድም ባለፈ ስቱዲዮውን ከጥቅም ውጭ አድርገው መውጣታቸው ወንጀለኞቹ የፈለጉት ንብረት ሳይሆን የአርቲስቱን የፈጠራ ስራዎች ለማስተጓጎል መሆኑን ክሪቲካል ተመልካቾች ይከራከራሉ። ይህ ድርጊት የቴዲ አፍሮ አዲስ አልበም ኢትዮሪካ በዓለም አቀፍ ደረጃ ከፍተኛ ስኬት እያስመዘገበ ባለበት ወቅት መከሰቱ ደግሞ የአጋጣሚ ጉዳይ ብቻ ሊሆን አይችልም። እጅግ አነጋጋሪው ነጥብ ጥቃቱ የደረሰባቸውና የአርቲስቱ የቅርብ ደጋፊ የሆኑ ግለሰቦች ወደ እስር ቤት መወርወራቸው ነው። የአርቲስቱ የቅርብ ጓደኛ አቶ ዮሴፍ ያሲንና የዩቲዩብ ስራዎችን የምታመቻቸው ወይዘሮ ማህሌት እንዲሁም 2 የስቱዲዮ ጠባቂዎችና የድረገጽ ባለሙያዎች መታሰራቸው ምርመራው ወንጀለኞችን ፍለጋ ነው ወይስ አርቲስቱን ማግለል የሚል ጥያቄ አስነስቷል። የፌዴራል ፖሊስ ጉዳዩ በፍርድ ቤት የተያዘ በመሆኑ መረጃ መስጠት አንችልም ማለቱ ግልጽነት የጎደለው አሰራር መኖሩን የሚጠቁም ነው። ተጎጂዎቹን በስር ላይ አቆይቶ 14 ቀን ተጨማሪ ምርመራ መጠየቅ፣ በተለይም ጥቃት የደረሰባቸውን ጠባቂዎች ጭምር ማሰር በፍትህ ስርዓቱ ላይ ትልቅ ጥያቄ ምልክት ጥሏል። ቴዲ አፍሮ በዳስጣል የሙዚቃ ስራው ብቻ 22 ሚሊዮን እይታን አግኝቶ በክብር ጫፍ ላይ ባለበት ሰዓት ስቱዲዮ መፈራረሱና ሰዎቹ መታሰራቸው የጥበብ ነፃነትን የመቀፍደድ ሙከራ ተደርጎ ሊወሰድ ይችላል። የቴዲ አፍሮ ስራዎች ሁልጊዜም ከታሪክና ከሀገር አንድነት ጋር የተቆራኙ በመሆናቸው ይህ ጥቃት አርቲስቱ ላይ ብቻ ሳይሆን በደጋፊዎቹና በኢትዮጵያ የጥበብ ዘርፍ ላይ የተሰነዘረ የፍርሃት ጥይት ይመስላል። ስቱዲዮ ከጥቅም ውጭ ሆነ ተብሎ ሲገለጽ አርቲስቱ በቀጣይ ሊያወጣቸው የነበሩ የፈጠራ ስራዎች ምን ሊሆኑ ይችላሉ የሚለው ስጋት የብዙዎች ጥያቄ ነው። መንግስትና የጸጥታ አካላት ለዘረፋውም ሆነ ለተከታታዩ እስር ግልጽ ምላሽ መስጠት ካልቻሉ ክስተቱ በታሪክ ማህደር ውስጥ እንደ ጥበብን የማፈን ዘመቻ ተመዝግቦ ማለፉ አይቀሬ ነው።